ወንድ ልጅና ሴት ልጅ እስከምታገቡ ድረስ ያዙኝ ልቀቁኝ ትላላችሁ። ፍቅር ይዟችሁ ትሞታላችሁ። በጣም ብዙ ነገር እንሆናለን ማለት ነው። ካገባን በኋላ አንድ ልጅ ከወለድን በኋላ ራሳችን ስለምንጥል ወንዶችም ጥለውን ይሄዳሉ ማለት ነው። ሴቶች ራሳችሁን ጠብቁ፣ ራሳችሁን አትጣሉ ነው የምለው እኔ ማለት ነው። የእነዚህ ልጆች ጉዳይ ይቁም በቃ። እሷም ኑሮ አንተ ኑር፣ እሱም ኑሮ እኔ ኑር ብለን ወስነን ነው ዛሬ የመጣሁት። ገብቶሃል አይደለም? አንተም አርፈ ኑሮህን መኖር፣ እሷም ደግሞ አርፋ ኑሮህን መኖር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? እንደ ሰላም ናችሁ ወይ? እኔ ያለሁኝ አልሐምዱሊላህ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኑ ማለት ነው። አሁን ደግሞ ዴቭ መጣ ማለት ነው። እንግዲህ የአብርሃም ወንድም ነኝ ብሎ መጣ ማለት ነው። እኔ የአብርሃም ወንድሞች ስንት ናቸው ግራ የሚገባኝ ማለት ነው። ያም ይመጣል ለማስታረቅ ይመጣና ማሳበቢያ ዩቲዩብ ከፍቶ ይሄዳል። ማድረግ ትችላለች። ልጅህን ማየት ስትፈልግ ልጅህን የመከልከል ምንም መብት የላትም። ልጅህን መንግስት ፈቅዶልሃል፣ ብሎሃል። ልጅህን መንከባከብ ባለብህ ተንከባከብ ብሎሃል። ከዛ ባለፈ በእሷ ህይወት ላይ አንተ ማያገባህም ነው። ከዛ ውጭ ግን ላይፌ ላይ ምናምን ነገር ጥልቅ እያለች የምትገባው ነገር ሰዎችን እየላከችብኝ ያለ ነው ነገር ታቆምልኝ። እኔም የራሴን ህይወት ኑር፣ እሷም የራሷን ህይወት ትኑር ነው በቃ። ምን መሰላችሁ እስቲ የኔ ወዳጆት የሀያት ቤተሰቦች አንድ ነገር ልንገራችሁ ማለት ነው። ፍቅር ጓደኛማሞች እያላችሁ ያዙኝ ልቀቁኝ እንላለን ማለት ነው። ወንድም ሴትም ካገባን በኋላ በቃ ለምንድን ነው ግን ራሳችን የሚያስጠላን? በዚህ ልክ ለምንድን ነው ራሳችን ለምን አንጠብቅም? ለምን ይመስላችሁ? ለምንድን ነው የሚመስላችሁ? ይሄን ከኋላ እንደዚህ የሚኮንበት መንገድ ሌላ ስላፈቀረ ነው። አብርሃም ሄረሜላን ስላፈቀረ የሚታየው ሄረሜላን ነው እንጂ ሩታን አይደለም የሚታየው ያለው ማለት ነው። ገባችሁ? እንዲህ ነው በቃ ታሪክ እንዲህ ነው፣ ይቀየራል በቃ። ስለዚህ እኔ የምለው ደግሞ አሁን የአብርሃም ቤተሰቦች እህቶች፣ ወንድሞች እንዲሁም ጓደኞች ይመጣሉ፣ ለማስታረቅ ብለው ይመጣሉ። ብዙ ጊዜ ይመጡና የራሳቸው ዩቲዩብ ከፍተው ከትንሽ ጊዜ በኋላ ቪዲዮ ይሰሩለትና በሱ ላይ ይጫንና በሩታ ላይ ይጫንና ከትንሽ ጊዜ በኋላ ለራሳቸው ዩቲዩብ ከፍተው ይወጣሉ። እናንተ ድራማ እየሰራችሁብን ነው እኛ ላይ ማለት ነው። ገባችሁ? እኛ ላይ ስለምናይላችሁ ድራማ እየሰራችሁብን ነው፣ የመዳም ቅመሞች ላይ ማለት ነው። እኔ የምለው ሲቀጥል ደግሞ የመዳም ቅመሞች ለምን አትነቁም? ለምን ቪዲዮ አትሰሩም? ለምን ሰው የሚሆነው አትሆኑም? ለምን አትለወጡም? ቢቸግራችሁ አንድ ብር እኮ የሚሰጣችሁ የለም። አንድ ብር አውጥቶ እንኪ ተቸግረሻል ብላ የሚያስብላችሁ የለም። አገር ከመጣችሁ ይሄው መጣችሁ እኮ ነው የሚሉዋችሁ። ብር ሳይኖራችሁ አንድ ብር ብትጠይቁ እንኳን ማለት ነው። ለምን አትነቁም? ለምን አትሰሩም? እኔ የእናንተ ነው የምናገር ያለሁት ማለት ነው። እና ሩታ ድራማ ነው እየሰሩብን ነው። ከኋላ በስተጀርባ ህይወታቸው እየመሩ ነው። እየመጡ ቪዲዮ ላይ ነው የሚያሽካኩብን። ገባችሁ? አንድ ሁለት ደግሞ እውነትም ከሆነ እውነትም አይሆንም። እኔ መቼም አላምንም። እኔ አብርሃምና የሩታ ነገር ተለያይተው እንደዚህ ሆነው ለትዳራቸው ነው ለስተጀርባ ለኛ ቪዲዮ እንድናይላቸው ነው እንጂ መቼም አልተጣሉም። መቼም ህይወቱ እየመራ ነው አብርሃምም ሩታም። ግን በጣም ያስጠላል። እኔ ሩታ አሁን ሄረሜላ የሚያገባት ባል እኔ አብርሃም ካላገባት እኔ ሴት አድርጌ አልቆጥራትም። ሄረሜላ ማለት ነው። ሄረሜላ ላይ ዛሬ ደግሞ ሩታ ላይ እንደዚህ ያደረገው ነገር ነገ ደግሞ በሄረሜላ እንኳን ሄረሜላ ቢያገባት እንኳን ሌላ ሴት ጋር እንደሚያደርገው በጣም እርግጠኛ ነኝ ማለት ነው። ገባችሁ? ከምሬ ነው። ወንድ ልጅ ምንድነው የሚፈልገው? ግዴታ ሆዱን ካልሞላላችሁለት የሚባል ነገር አለ፣ የሚሉት ነገር አለ ማለት ነው። እንደ አባባል ማለት ነው። ገባችሁ? ስለዚህ በቃ አሁን የሆነ እንትን ነው የሚፈልጉት። ያው ወንዶችም ሲባሉ በምንድነው የሚፈልጉት? ልብስ ጠረን እንደዚህ በቃ የተቀባባ እንደዚህ ምናምን አለባበሳችሁ ነው። እናንተ ራሳችሁን የማትጠብቁ ከሆነ እንዲህ ናቸው ወንዶች።
ትላንትና ግን ራስሽ ብትጠብቂ ታይ እንደዚህ አይደለም ብለሽ ብትመለሽ ይሄ ሁላ ጉድ አደርሽም ነበረ ሩታ። ይሄ ሁላ ጉድ አይምሮሽ አይጦዝም ነበረ። የሰው ምሰሚ ቢሆን ኖሮ ማለት ነው። አሳልፈሽ ነው የሰጠሽው ለሩታ ለሄርሜላ እንኪ ብለሽ እኮ ነው የሰጠሽው። ያዙኝ ልቀቁኝ ብለሽ ምን አመጣሽ? ምንም ያመጣሽው ነገር የለም። ገባችሁ? ግን የመዳም ቅመሞች ግን ሩታ አብርሃም ከምትሉ ለራሳችሁ ስራ